ከሀገሮ ተባረው መኖሪያ ቦታ አጥተው ለ18 ዓመታት በአየር ማረፊያ ውስጥ ቢቀሩ ምን ይሰማዎታል? ይህ ሁኔታ በፓሪስ ቻርለስ ዲጎል ዓለም አቀፍ አየር ማረፊያ ውስጥ ለ18 ዓመታት ተጣብቆ ለኖረው ሜህራን ከሪም የገጠመው እውነት ነበር። ይህ ሰው እንዴት ወደዚህ እንግዳ ሁኔታ ውስጥ እንደገባና ለምን ማምለጥ እንዳልቻለ አብረን እንመልከት። ሜህራን በ1943 በኢራን የተወለደ ሲሆን የሕክምና ዶክተር የሆኑት አባቱ ከትዳር ውጪ ከእንግሊዛዊት ነርስ ነበር የወለዱት። ሜህራን የልጅነት ጊዜውን በኢራን ካሳለፈ በኋላ በ1973 በብራድፎርድ ዩኒቨርሲቲ ለመማር ወደ እንግሊዝ አገር አቀና። እዚያ በነበረበት ጊዜ የኢራን አምባገነናዊ መንግስትን በግልጽ ይቃወም ነበር። በ1977 ወደ ሀገሩ ሲመለስ እንግሊዝ በነበረ ወቅት የነበረውን ዕውቁ የፖለቲካ ተሳትፎ ወደ እስር ቤት እንዲገባ ምክንያት ሆነው። በመጨረሻም ከሀገሩ ተባሮ ዜግነቱን ተነፍጎ መንግሥት አልባ ሰው ሆነ። ለዓመታት በአውሮፓ ጥገኝነት ፈልጎ ነበር። ነገር ግን ጀርመን፣ ፈረንሳይ እና እንግሊዝ ሁሉም ጥያቄውን ውድቅ አደረጉት። በመጨረሻም እድል ቀንቶት በ1981 የተባበሩት መንግስታት በቤልጅየም የስደተኞች መጠለያ ካምፕ እንዲገባ ፈቀደለት። በ1986 ከሚኖርበት ቤልጅየም በአካል የማያውቃትን እንግሊዛዊት እናቱን ፍለጋ ወደ እንግሊዝ ለመብረር ወደ አውሮፕላኑ ገባ። ነገር ግን ሜህራን የተሳፈረው አውሮፕላን ወደ መዳረሻው በቀጥታ የሚሄድ አልነበረም። አውሮፕላኑ ፈረንሳይ ካረፈ በኋላ ሜህራን የተወሰነ ሰዓታት ቆይቶ ሌላ ከፈረንሳይ ወደ እንግሊዝ የሚበር አውሮፕላን መሳፈር ነበረበት። በዚህ መሃል ያላሰበው ነገር ገጠመው። በፈረንሳይ ለሰዓታት በቆየበት ወቅት ፓስፖርትና ሌሎች ማንነቱን የሚገልጹ ዶክመንቶች የያዘው ቦርሳ ተሰረቀበት። የነበረው አማራጭ የጀመረውን ጉዞ መቀጠል ነበር። ከቤልጅየም ሲነሳ የቆረጠው የአውሮፕላን ትኬት በፈረንሳይ ወደ እንግሊዝ ስለነበር ከፈረንሳይ አውሮፕላን ሲሳፈር ምንም ችግር አልገጠመውም። ነገር ግን እንግሊዝ ሲደርስ ማንነቱን የሚገልጽ ምንም አይነት ዶክመንት ስላልነበረው የእንግሊዝ ባለስልጣናት ወደ መጣበት ፈረንሳይ መልሶ አባረሩት። ሜህራን መጥፎ ቅዠት በሚመስል ከባድ አዙሪት ውስጥ ራሱን አገኘ። ቻርለስ ዲጎል አየር ማረፊያ ሲደርስ የፈረንሳይ ፖሊሶች አየር ማረፊያ ውስጥ ወደሚገኝ እስር ቤት አስገቡት። ነገር ግን በሕጋዊ መንገድ ወደ ፈረንሳይ ስለገባ ከእስር ቤቱ ተፈታ። አየር ማረፊያ ውስጥ ለመቆየት በሕጋዊ መንገድ ቢፈቀድለትም ከአየር ማረፊያ ውጪ ከተገኘ መታወቂያ ስለሌለው በቁጥጥር ስር ይውላል። ከዚህ የባሰው በተባበሩት መንግስታት ፍቃድ እንዲኖር ወደ ተፈቀደለት ቤልጅየም ወይም ወደ ሌላ ማንኛውም ሀገር ለመሄድ ፓስፖርት የለውም። እናም አየር ማረፊያው ለሜህራን የመሸጋገሪያ ቦታ ሳይሆን በጭራሽ መውጣት የማይቻልበት ማጥ ሆነ። በመንገደኞች ቀይ የፕላስቲክ ወንበር ላይ በመተኛት ሜህራን ረጅሙን የአየር ማረፊያውን ኑሮ አንድ ብሎ ጀመረ። ጊዜውን ስለ ቀን ውሎና ሕይወቱ ማስታወሻ ደብተሩ ላይ በመጻፍ እንዲሁም መጽሔቶችንና ጋዜጦችን በማንበብ ያሳልፍ ነበር። ሜህራን ገንዘብ ለማግኘት በመንገደኞች ተዝረክርኮ የተተዉ የሻንጣ ጋሪዎች እየሰበሰበ ለእያንዳንዳቸው 50 ሳንቲም ከአየር ማረፊያው ይቀበላል። እናም ክፍያውን በመጠቀም አየር ማረፊያ ውስጥ በሚገኝ ማክዶናልድ ይመገባል። የአየር ማረፊያው ሰራተኞች ልብሱን በማጠብ እንዲሁም ጋዜጦችና ምግቦችን እየሰጡት ሕይወቱን አቅለውለታል። ቀናት ሳምንታትን እየወለዱ ሳምንታት ወራትን እየተኩ ሜህራን እንዲህ ባለ ሁኔታ 18 ዓመታትን አየር ማረፊያ ውስጥ አሳለፈ። የሜህራን ታሪክ በመጨረሻ ዓለም አቀፍ ርዕሰ ዜና ሆነ። ጋዜጠኞች ከተለያዩ ሀገራት ቃለመጠይቅ ለማድረግ እሱ ወዳለበት አየር ማረፊያ መጉረፍ ጀመሩ። በዚህም ምክንያት ስለ እሱ የሰሙ ሰዎች ገንዘብና ደብዳቤዎችን እየላኩለት ያበረታቱት ነበር። ሜህራን ወደ 7 ዓመታትን በአየር ማረፊያ ውስጥ ከኖረ በኋላ ክርስቲያን ቦርጂስ የተባለ ፈረንሳዊ የሰብአዊ መብት ተሟጋች ችግሩን ለመፍታት ሥራ ጀመረ።
እናም የቤልጅየም መንግስትን ተመዝግበው የሚገኙ የሜህራን መረጃዎችን ወደ ፈረንሳይ እንድትልክ ጠየቀ። ነገር ግን በቤልጅየም ሕግ ማንኛውም ስደተኛ በአካል ቀርቦ ስለሆነ ማስረጃውን መውሰድ የሚችለው የክርስቲያን ቦርጂስ ጥያቄ ውድቅ ሆነ። በዚህም ምክንያት ያለ ማስረጃ ከአየር ማረፊያ መውጣት ስለማይችል ችግሩ ውስብስብ ሆነ። በ1999 ከዓመታት የሕግ ትግል በኋላ ቤልጅየም የሜህራን ሰነዶች በፖስታ ወደ ፈረንሳይ ላከች። የተላከው መረጃ እንደሚያሳየው ከሆነ ሜህራን ኢራናዊ እንደሆነና ወደ ቤልጅየም የገባው ስደተኛ ሆኖ እንደነበር የሚገልጽ ነው። ሜህራን የአእምሮ መቃወስ ገጥሞ ስለነበር ኢራናዊ አይደለሁም በማለት የተላከው ማስረጃ ውሸት ነው ብሎ ውድቅ አደረገው። በዚህም ምክንያት ጠበቃው ቦርጂስ ሊረዳው አልቻለም። ሜህራን 16 ዓመታትን በአየር ማረፊያ ውስጥ በአሰቃቂ ሁኔታ ከኖረ በኋላ የነበረበትን የጤና ሁኔታ በመገንዘብ የፈረንሳይና የቤልጅየም መንግስታት ጥገኝነት የሰጡት ቢሆንም ሜህራን እኔ እንግሊዛዊ ነኝ በማለት ውድቅ አደረገው። እናም አየር ማረፊያ ውስጥ መኖሩን ቀጠለ። ሜህራን በሕይወቱ ዙሪያ የሚያጠነጥን መጽሐፍ ከሰዎች ባገኘው እርዳታ በማሳተም ከሽያጩ ከ200,000 በላይ ዶላር ያገኘ ሲሆን ብዙ ሰዎች ገንዘቡን ተጠቅሞ ከአየር ማረፊያው በመውጣት የተሻለ ሕይወት ይኖራል ብለው ጠብቀው ነበር። ነገር ግን ሜህራን የአየር ማረፊያውን እንደ ቤቱ በመቀበሉ ኑሮውን ቀጠለ። ይሄ ተግባሩ የበለጠ ዝነኛ ያደረገው ሲሆን በ2004 ዘ ተርሚናል ማን የተሰኘ ፊልም በሱ ሕይወት ላይ ተመስርቶ ተሰራ። ፊልሙ አስደሳች ፍጻሜ የነበረው ሲሆን የሜህራን እውነተኛ ሕይወት ግን የተለየ ነበር። ሜህራን ፊልሙ ከተሰራ በኋላ በአውሮፕላን ማረፊያ ውስጥ መኖሩን ቀጠለ። በ2006 ሜህራን ባልታወቀ በሽታ ምክንያት ሆስፒታል በመግባቱ የአየር ማረፊያው ጀብዱ አበቃ። ከሕክምናው በኋላ ፓሪስ በሚገኝ መጠለያ ውስጥ እንዲኖር ተገደደ። በመጨረሻም በ2022 ሜህራን በጭንቅላት ካንሰር ከዚህ ዓለም በሞት ተለየ። በጣም የሚያስገርመው ቀደም ሲል ቤቴ ብሎ በጠራው አየር ማረፊያ ውስጥ ሞቶ መገኘቱ ነበር። ከመሞቱ ቀናት በፊት ወደዚያ ተመልሶ ለመኖር እየሞከረ ነበር። ውድ ተመልካቾቻችን ስለ ሜህራን ምን ተሰማችሁ? ከታች በኮሜንት ሐሳባችሁን አካፍሉን እና ታሪኩ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱን። ቸር ሰንብቱልን።